በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። አብራችሁን ቆዩ። ዛሬ መጽሐፍ ቅዱስ ላይ ካነበብኩት ነገር ላካፍላችሁ እስቲ። ትንቢተ ዳንኤል ምዕራፍ 4 ቁጥር 33 ላይ እያነበብኩኝ ምን አገኘሁ መሰላችሁ? ጥፍር ማሳደግና ጸጉር ማሳደግ፣ ለወንድ ልጅ ጸጉር ማሳደግ እንደማይፈቀድ ለሴት ልጅ ደግሞ ጥፍሯን ማሳደግ እንደማይፈቀድላት እያነበብኩኝ ነበርና አሁን ላይ ያንን ካነበብኩኝ በኋላ እስቲ ይችል ላካፍላችሁ ብዬ ነው። አሁን ላይ ስናየው ግን ጥፍር በጣም አርቲፊሻል ቢሆን በጣም ትልልቅ እያደረግን እየተከልን ነውና ይሄ ነገር ልክ እንዳልሆነ መጽሐፍ ቅዱስ ላይ ይናገራልና በአንድም በሌላም እኛ ሳናቀው ውበት ለመጨመር የምናደርጋቸው ነገሮች ይመስለናል። ለኛ ግን አይደለምና በጣም በቃ ያጋንንቱን ነገር የእሱን ስራ በደንብ እየሰራንለት ያጋንንቱ እየተጠቀመብን እንደሆነ ተመለከትኩኝና እዚህ ሀገር ላይ ራሱ ስመለከት በጣም ትልልቅ አርቲፊሻል ተክለው ከላይ የሚቀቧቸው ነገሮች ራሱ በቃ የሆነ የ666 አይነት ነገር ከለሮች ናቸው የሚቀቧቸውና ይሄን ነገር እንዴት ታዩታላችሁ? እስቲ በክርስቲያን የእውነት እንደው ልክ ነው ወይ ብላችሁ እስቲ ይሁንና እኔ መጽሐፍ ቅዱስ ላይ ስላየሁኝ ነው ይሄንን እየነገርኳችሁ። ብዙዎች አንባችሁ ሊሆን ይችላል። እኔ አሁን ነው ማንበብ የጀመርኩትና በጣም ካየሁት ነገር አንጻር ግን አጋንንት በአንድም በሌላም እየተጠቀመብን እንደሆነ ነው የተረዳሁት። ምክንያቱም የእሱን ነገር እየሰራንለት ነው የሚመስለኝ። ለምን መንገደ ሰማይ ላይ አንብባችሁ ከሆነ ጸሎተ መዝገበ ጸሎታችን ላይ መንገደ ሰማይ አለና እዛ ላይ ሳነብ ስንሞት ነፍሳችን ልትወጣ ስትል ያው እንዴት በጥፍሩ እንዴት እንትን እንደሚለን እንዴት እንደሚያስፈራራ ምናምን ነገር እዛ ላይ ተጽፏልና ከዛ በቃ እሱ ነው ትዝ ያለኝ። ሲቀጥል እዛ በርሜል ጊዮርጊስ በነበርኩበት ሰዓት ምን አይቻለሁ መሰላችሁ? በጣም ይሄ ሻይን የሚያደርገን የምንቀባባቸው ነገሮች አለ አይደል? የምንኳኳላቸው ነገሮች እነሱን እንደገና ደግሞ ይሄ ፒንክ ከለር ሆኖ ብልጭልጭ በቃ ይሄ አርቲስቶች የሚለብሱት አይታችሁ ከሆነ አሁን እኛ ሀገር ላይም እየተለበሰ ነው። ያው ታዋቂ ሰዎች ምናምን እንደዚህ ሞዴሎች ምናምን ይለብሱታልና ያንን የለበሱ ጥቋቁር ሰዎች ነው ያየሁትኝ እና ነፍሴ በጣም እየተሰቃየች ነበርና ከዛ በኋላ የእውነት ስነግራችሁ በጣም ነው የምፈራውና ያንን እዚህ መጥቼ ሳይው ግን በጣም በቃ ኧረ በስመ አብ እዚህ ሀገር ግን በቃ ለመንፈሱ በደንብ እየሰሩ እንደሆነ ነው እኔ የሚታየኝ በራሴ እድሜ ለመምህር ግርማ ስለመንፈስ አሰራር በደንብ ስለተማርኩኝ እንዴት እንደሆነ በቃ ለመንፈሱ እንዴት እየሰሩለት እንዳለ ለስጋዊ ነገር እንዴት እንደሚያመቻችላቸው እንደሆነ በደንብ ነው የተመለከትኩት። ምክንያቱም አጋንንት ከስጋ ጋር አይደለም ጨዋታው። ምንም ሆኑ ምንም እንሁን ምንም እሱ የሚፈልገው ነፍሳችንን በአንድም በሌላም ሲኦል ይዞ መግባት ነው። ይህንን መረዳት አለብን። የእውነት ዛሬ ላይ በቃ በደንብ የእሱን ስራ እየሰራንለት እንደሆነ እኔ ራሱ አሁን ሳስበው ማለት ምን እንደሚመስለኝ ታውቃላችሁ? ኧረ የአዳም ዘር በቃ በደንብ በቃ እየሳቅብን ሁሉ ነው የሚገርመኝ። የአዳም ዘር እያለ ቢስቅብን ሁሉ ነው የሚመስለኝና እባካችሁን እህቶች፣ በተለይ እህቶች የምናሳድጋቸውን ጥፍሮች የምንቀባባቸውን ነገሮች እኔ ትናንትና እኔም እያደረኩት ነበር። ጥፍር አልቀጠልኩኝም እንጂ ይሄ ሻይን የሚቀባቡት ነገሮች እኔ የሚቀባባ ነበርና ምንም ከኃጢአት በቀር ያመጣሁት ነገር የለምና እባካችሁን እህቶች በተቻላችሁ መጠን ግን ለመተው ትታችሁ ትላንት አለፈ ትታችሁ ግን ንስሐ ብትገቡበት የሚል መልእክት አለኝ። የእውነት እኔ አጋንንት በአንድም በሌላም እኮ እያታለለን በጥሩ ነገር እያስመሰለን እሱ እኛን ሲኦል ይዞ ለመግባት እየተባበረብን ነው አይደለ? እኛም ደግሞ እስቲ እርስ በራሳችን እንኳን ተማምረን አንዱ ያየውን እየተናገረ እየተማማረን እስቲ ወደ ገነት ለመግባት እንረባረብ እስቲ ማለት ንስሐ ግቡ እህቶቼ። እውነት ለንስሐ ያብቃን እስቲ ማለት በጣም ከባድ ነው። እኔ ሲኦል ምን አይነት እንደሆነ ገብቼ በርሜል ጊዮርጊስ ስላየኋት ማንም ሰው በቃ እንኳን አይደለም እኛ ክርስቲያኖቹ ማለት ነው የዓለም ሕዝብ ራሱ ቢድን በጣም ደስ ይለኛል። የእውነት እንዴት እንደሆነ ሲኦል እንዴት እንደሆነ ስላየኋት ነው የምነግራችሁና ለሰከንድ እንኳን በስማ በጣም ከባድ ነውና አሁን ላይ ብትችሉ እዚህ ሀገር በቃ በደንብ ያጋንንቱን ስራ እየሰሩለት እንደሆነ በደንብ ተመልክቻለሁ። እኛ ጋር ግን ምን እንደሆነ አይገባንም፣ ግን እያመጣን ወደ ራሳችን እንጠቀማለንና
ምን እንኳን መልእክታቸው እነሱ በአንድም በሌላም እኮ ለሱ ስራቸውን እየሰሩ ነው፣ ግን እኛ አልገባንም። እና በተቻላችሁ መጠን እባካችሁን የራሳችንን እግዚአብሔር የሰጠንን ውበት እውነት ለሁላችንም ለየራሳችን ቆንጆዎች ነን፣ ውብ ነን። ባለን እግዚአብሔር በሰጣን ነገር ብንጠቀም መልካም ነው የሚል መልእክት አለኝና ይቅር በሉኝ። የእውነት እኔ እንጃ ብቻ በቃ በጣም እኔ በተቻለ መጠን በቃ ንስሐ እንድንገባ ስለምፈልግ ነውና እባካችሁን እህቶች እግዚአብሔር በሰጣችሁ ነገር ተጠቀሙ። ሌላ አርቲፊሻል ነገር ባትጨምሩ የተሻለ ነው ብዬ አስባለሁ። እንደው መንገደ ሰማይ የሚለውን መጽሐፍ አንብቡት እስቲ፣ እዛ ላይ አንብቡትና እንደው ከተረዳችሁት ብዬ ነውና እስቲ እዛ ላይ ያለውን አንብቡት፣ መጽሐፍ ቅዱስንም አንብቡት እና በተቻላችሁ መጠን ለንስሐ ብትበቁ ደስ ይለኛል። ምክንያቱም ዘመኑን እያያችሁት ነው። ሁሉ ነገር ያበቃለት ዘመን ነው። የምንሰማቸው ነገሮች መጽሐፍ ቅዱስ ላይ ያለው ነገር ራዕየ ዮሐንስ ላይ የተጻፉ ነገሮች ሁሉ እንዳለ እየተፈጸመ ነው አሁንና እኔ ምን ያህል ጊዜ እንደምንኖር መቼ እንደምንሞት ስለማናቅ እያየነው ነው ሁሉ ነገርና ለንስሐ ብንበቃ ጭፈራው ቢበቃን የምንሰራቸው ነገሮች አላስፈላጊ ነገሮችን የምንጠቀማቸው ነገሮች ትተን ወደ ንስሐ ብንቀርብ የተሻለ ነው። ምክንያቱም የማያልፈው መንግስቱን ለመውረስ በተቻለ መጠን ብንተጋ ጥሩ ነው የሚል ሐሳብ አለኝ። ይሄ ምድር ያልፋል፣ የማያልፈውን ደግሞ በቃ ነገ ጠዋት ተመልሼ ንስሐ እንገባበታለን የምንለው ነገር አይደለም። እዚህ ብናጠፋ እዚህቹ ከስተታችን ልንማር እንችላለን። እዛ ግን አንዴ ሲኦል ከገባን መውጫ የለንም እና በተቻላችሁ መጠን እህቶች ባካችሁን አላስፈላጊ የሆኑ ነገሮችን ትተን ወደ ራሳችን ብንመለስ የሚል መልእክት አለኝ። ስላዳመጣችሁኝ አመሰግናለሁ። በተቻላችሁ መጠን ሳትንቁ ግን ለብዙዎች እንዲደርስ አድርጋችሁ እንግዲህ ነፍሳት እንዲድኑ የተቻለን ርብርብ እናደርግላለሁኝ። አመሰግናለሁ። በሰላም ቀኙን በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት የእግዚአብሔር ሰላምና የጸጋ ይብዛላችሁ። ህዝበ ክርስቲያን ለንስሐ ሞት ያብቃን። እግዚአብሔር ከእናንተ ጋር ይሁን። ሰላም